ሰላም ውዶቼ፣ እዚህ ጋ ምን እንዳዘለለኝ ገምቱ። እንዴት አደራችሁ? እስቲ ዛሬ አብረን እንወጋዋለን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እዚህ ጋ መስኮቱን ከፍቼ ሳየው እየዘነበ ነበር። ተነሽ ሳራ ተነሽ የሚል የውስጥ ያለ መንፈስ ተነሳው። መልበስ ጀመርኩ። ስለየለበስኩ ነበር። ወፍሬያለሁ ትላላችሁ። እኔ ግን የቲክቶክ ቤተሰቦቼ ስጠፋ እንኳን አትፈልጉኝ። በጣም በቃ ብቻ ግን በአዲስ መጥቻለሁ። ያው በዚህ እኔ ነኝ የምፈልጋችሁ፣ እናንተ ባትፈልጉኝ እኔ እፈልጋችኋለሁ። በእርግጥ ስራዬን ብላችሁ መምጣታችሁ አይቀርም። ያው እስከዛ ድረስ ፕሮሞሽን እየሰራሁኝ ነው። እዚጋ እዩት ጃኬቴን። ስማ ክረምት ነው፣ በቃ ወሳኝ ጃኬት ትላላችሁ። ነፍስ አድን። በጣም ነው የሚበርደው፣ ክረምት ስለሆነ እየዘነበ ነበር ደግሞ እዚጋ አምሮብኛል አላማረብኝም። አውትፊቴ ነው ይሄኛው። እንዴት ነኝ ትላላችሁ? ክረምት መስያለሁ። ለመውጣት እንግዲህ ሬዲ ሆኜ መንገዴን ጀመርኩ። እዚጋ ጊዮርጊስ ጋር ደረስኩኝ። ረስቼው ነው በእውነት ከዛ በፊት ያለውን። እዚጋ ተሳለምኩ፣ ጸሎቴን አደረስኩ። መንገዴን አንተ አቅናለኝ፣ ሰላም ያሳደርከኝ ሰላም አውለኝ፣ አዲሱ ስራዬንም ባርክልኝ ብዬ ወደ ሱቄ ሄድኩኝ። አዲሱ ከፍቻለሁ። ቅድም ያዘለለኝ ይሄ ፓርት በጣም በቃ እንዴት ብዬ ልንገራችሁ፣ እያብራራሁኝ ነበረ ለቤተሰቦች። እንግዲህ እግዚአብሔር ነው ለዚህ ያደረሰኝ፣ እኔ አይደለሁም። ያው እግዚአብሔር ይመስገን ለዚህ ደረጃ በመድረሴ። ያው ታውቃላችሁ ብዙ ነገር ሞክሬያለሁ፣ ብዙ ነገር እንደውም አግዙኝ እዘዙ ምናምን እላቸዋለሁ። ግን አሁን የራሴን ሱቅ ከፍቻለሁ። መርካቶ ሄጄ ነበረ እቃዎቼ ምናምን አስገባባው። ጄሌ የተረፈውን ብር አያችሁታል። እና ሱቄ ጊዮርጊስ ህንጻ ላይ አንደኛ ላይ ነው። እንግዲህ እዚህ ጋር ያወጣሁትን ወጪ እየጻፍኩኝ ነበር። በቃ ጭንቅላቴ ዞረ ነው የምላችሁ። በቃ በትንሹ ጀምራለሁ ተብሎ በቃ ሰፋ። ካልኩሌት እያረኩኝ ነው እዚህ ጋር በቃ ሂሳቦቹ እንዴት ብዬ ነገራችሁ። ትንሽ ነገር ተገዝቶ ብሩ ግን በቃ እግዚአብሔር ይመስገን እዚህ ደረጃ በመድረሴ። እና እስኪ ለሰራንበት ደግሞ እንብላ የሚል መንፈስ ውስጥ ገባና በላን።